በተለይም ባለፉት 3 እና 4 ዓመታት ማለትም የትምህርት ስርዓቱ ከተቀየረ በኋላና የፈተና አሰጣጥ ዘዴው ከተቀየረ በኋላ እንደ 12ኛ ክፍል ተማሪ የተቸገረ ተማሪ አለ ብዬ አላስብም። ቢኮዝ ውጤቱ የሚያሳየው እሱን ስለሆነ ማለት ነው። ነገር ግን ይሄ ማለት 12ኛ ክፍል አቅም የላቸው አሊያም ፓስ የማድረግ ካፓሲቲ የላቸው ማለት አይደለም። ቢኮዝ ጥቂትም ቢሆን የተለያዩ ተማሪዎች ስላለፉ፣ ነገር ግን በእነዚህ 3 ዓመታት ውስጥና 2 ዓመታት ውስጥ በተለይም 2014 ላይ ኢንትራንስ ከወሰዱ ተማሪዎች ይልቅ በ2015 ሪሚዲያል ተምረው ፈተና ወስደው ያለፉ ተማሪዎች 2014 ላይ ማትሪክ ካለፉ ተማሪዎች የበለጠ ነው። በተመሳሳይ መልኩ 2015 ላይ ኢንትራንስ ከተፈተኑ አሊያም ማትሪክ ከተፈተኑ ተማሪዎች ይልቅ በ2016 ዓመተ ምህረት ሪሚዲያል ወይም የአቅም ማሻሻያ ትምህርት ወስደው ያለፉ ተማሪዎች እጅግ በጣም ብዙ ናቸው። ትክክለኛ ስታቲክስ አሊያም ዳታ ባይኖረኝም የተለያዩ የዩኒቨርሲቲዎችን ሪዛልት ሳይ ከወደቁ ተማሪዎች ይልቅ በሪሚዲያል ያለፉ ተማሪዎች ብዙ ናቸው። ይሄ ማለት ደግሞ አሁንም ቢሆን 12ኛ ክፍል ውስጥ ትንሽ ፑሽ ቢደረጉ የማለፍ ካፓሲቲ አሊያም አቅም አላቸው ማለት ነው። በ2017 ምን ይፈጠራል አላውቅም። ቢኮዝ ብዙ ነገሮች እየተቀየሩ ስለሆኑ ስፔሻሊ በዚህ ቪዲዮ ላይ የሪሚዲያል ተማሪ ከሆናችሁ ሪሚዲያልን የምታልፉበት 3 ትክክለኛ ስቴፕ እነግራችኋለሁ። ይህን ስቴፕ ከየትም አምጥቼ አይደለም፣ እኔ ላስት ይር ተግብሬው የሰራልኝን ነገር ነው ለእናንተ ሼር ማድረግላችሁ። በቪዲዮ መጨረሻ ላይ ለእናንተ ይሆናል ብዬ ያሰብኩትን አንድ ሰርፕራይዝ አዘጋጅቼላችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያውና አንደኛው ነገር በተቻላችሁ አቅም ሪስፖንሲቢሊቲ አሊያም ኃላፊነቱን እናንተ ወሰዱ። የወደቃችሁት በማንም ምክንያት አይደለም፣ በራሳችሁ ምክንያት ነው። እስቲ አንድ ጥያቄ ለጠየቃችሁ፣ ብታልፉና ወደ ግቢ ብትገቡ አሊያም ኮሌጅ ብትገቡ ኖሮ እንዴት አለፋችሁ ብዬ ብጠይቃችሁ ሙሉ ኃላፊነቱን የምትወስዱት ራሳችሁ ናችሁ። በደንብ አድርጌ ስላጠናው ነው፣ በደንብ አድርጌ ፈተናውን ሰርቻለሁ፣ ስለዚህ አልፌያለሁ ነው የምትሉት። ኃላፊነቱን በሙሉ ራሳችሁ ነው የምትወስዱት እንጂ እንትና ስላገዘኝ፣ እንትና መጥቶብኝ፣ እንትና እንትን ስላለኝ አትሉ። ልክ ስትወድቁስ ለምንድን ነው የወደቃችሁት ብላችሁ የትምህርት ካሪኩለም እንትን ሆኗል፣ የ4 ዓመት ትምህርት እንትን ሆኗል፣ ፈተና ላይ እንዲሆነ እንዲገባ እንዲሆነ ምንም አይነት ኃላፊነት ራሳችሁ አትወስዱ። ሰዎች ትረስትኝ፣ አሁንም ቢሆን የወደቃችሁበት ምክንያት የራሳችሁ ችግር እንደሆነ ካላመናችሁ ኔክስት ላይ የማትወድቁበት ምንም ምክንያት የለም። ስለዚህ በቻላችሁት አቅም ሪስፖንሲቢሊቲ አሊያም ኃላፊነት ውሰዱ። ለራሳችሁ ነገሩት። የወደቅኩት በራሴ ምክንያት ነው በሉት። ቢኮዝ ያለፉ ተማሪዎች እኮ አሉ። ስለዚህ እናንተ የወደቃችሁት በራሳችሁ ምክንያት ነው እንጂ በሌላ ሰው ምክንያት አይደለም። በደንብ አላጠናችሁም አሊያም በደንብ አልተዘጋጃችሁም ይሆናል። ወይም በደንብ አጥንታችሁ በደንብ ተዘጋጅታችሁ የፈተናው ቀን ሲደርስ አሊያም ፈተና ላይ ታይም ማኔጅመንት ላይ ጥሩ አልነበራችሁም አሊያም ዲስትራክት የሚያደርጋችሁ ነገር ነበር፣ ወይም ሌላ ብዙ ነገር ተፈጥሮ ሊሆን ይችላል። ግን ኃላፊነት መውሰድ ያለባችሁ ራሳችሁና ራሳችሁ ናችሁ። እናንተ ወደቃችሁት በእንትና ምክንያት ስለሆነ እንትና እንዲህ ስለሆነ እንትን ገብቶ በዚህ ወጥቶ በዚህ ገብቶ ብትሉ እመኑ፣ ይህን ነገር እናንተን አያድናችሁም። የባሰ እናንተ ደካማ እንድትሆኑ ነው የሚያደርጋችሁ። ነገር ግን ኃላፊነት ከወሰዳችሁና ኦኬ የወደኩት በራሴ ምክንያት ነው፣ የወደኩበትን ምክንያት ይሄን ስላልሰራው ነው ብራችሁ ለራሳችሁ የምትነግሩት ከሆነና ሪስፖንሲቢሊቲ የምትወስዱ ከሆነ እመኑ፣ ኔክስት ላይ አእምሯችሁ አሊያም ብሬናችሁ ለማለፍ የማያደርገው ጥረት የለም። የወደቃችሁበትን ምክንያት ዘርዝራችሁ አስቀምጡ። ለነዛ ፕሮብሌም አሊያም ለነዛ ችግር ደግሞ ትክክለኛ ሶሉሽን አሊያም ትክክለኛ የሆነ መፍትሄ አስቀምጡ። ለምሳሌ ላስት ይር ላይ አሊያም የዛሬ ዓመት ተፈትናችሁ የወደቃችሁበት አንዱ ምክንያት ብዙ ዩኒቶችን አሊያም ብዙ ቻፕተሮችን ከቨር ማድረግ ያቃታችሁ ከሆነ ኦኬ ችግሩን ጻፉ። ስለዚህ ካሁን ጀምራችሁ ብዙ ዩኒቶችን አሊያም ብዙ ቻፕተሮችን ከቨር ለማድረግ ሞክሩ። ኦኬ ሌላኛው የወደቃችሁበት ምክንያት በደንብ አጥታችሁ በደንብ ተዘጋጅታችሁ ግን ስትፈተኑ ታይም ያልበቃችሁ አለም ታይም ማኔጅመንት ስኪል ችግር ካለባችሁ ዛሬውኑ ቁጭ በሉ፣ 100 ጥያቄ ያዙ፣ አላርም ሙሉ ደቂቃ ያዙ። ከዛ በኋላ ያ 100 ጥያቄ በስርዓት ስሩት። ከዛ ከጨረሳችሁ በኋላ ምን ያህል ሰዓት እንደፈጀባችሁ ስልካችሁ ላይ ታዩታላችሁ። ከ2 ሰዓት በላይ ከሆነ ያን ጥያቄ ለመስራት ያፈጀባችሁ ድጋሜ ያን ጥያቄ ስሩት። አሊያም ጊዜያችሁን ወይም ታይማችሁን ከ2 ሰዓት በታች ለማድረግ ጣሩ። ስለዚህ ችግሮቻችሁን ለዩ፣ ኃላፊነት ውሰዱ። ለነዛ ችግሮች ትክክለኛ የሆነ ሶሉሽን አስቀምጡላችሁ። እመኑኝ አሁንም በላስቲር አሊያም ባለፈው ዓመት መንገድ የምትሄዱ ከሆነ የትም አትደርሱም፣ ድጋሜ መውደቃችሁ አይቀርም። ስለዚህ ኃላፊነት ውሰዱ፣ ሪስፖንሲቢሊቲ ይሰማችሁ፣ ችግሮቻችሁን ለዩ፣
ለነዛ ችግሮች ትክክለኛ የሆነ መፍትሄ ስጡ። ይሄ አንደኛው እርምጃ ነው። ሁለተኛው ነገር ብዙ ተማሪ የሚሸወደው እዚህ ጋር ነው። አብዛኛው ተማሪ በደንብ አድርጎ ያጠናል፣ ብዙ ዩኒቶችን ከቨር ያደርጋል፣ ግን ጥቂት ብቻ ጥያቄዎችን ይሰራል አሊያም ምንም ጥያቄ አይሰራም። ሌላኞቹ ተማሪዎች ደግሞ ብዙ ጥያቄዎችን ይሰራሉ፣ ግን ጥናት ላይ ደካማ ናቸው። እነዚህ ነገሮች በባህሪያቸው ባላንስ ካልተደረጉ እናንተን ይጎዳችኋል እንጂ አይጠቅሟችሁም። ለምሳሌ ብዙ ዩኒቶችን ከቨር አድርጋችሁ ብዙ ዩኒቶችን በደንብ አድርጋችሁ አነበባችሁ፣ ግን ጥያቄ ማሰሩ ከሆነ ራሳችሁን ሰልፍ ቼክ የማታደርጉ ከሆነ ፈተና ላይ ሄዳችሁ ምንም ያህል ብታጠኑና ብታነቡ በጥያቄ ራሳችሁን ካልፈተናችሁ በስተቀር ያን ፈተና በደንብ አድርጋችሁ ልትሳሉት አትችሉም። ስለዚህ ብዙ እንደምታነቡ ያህል በደንብ አድርጋችሁ ጥያቄ መስራትም ይኖርባችኋል። በተዘዋዋሪ ደግሞ ብዙ ጥያቄ ሰርታችሁ ግን ንባብ ላይ ደካማ ከሆናችሁ አሊያም ብዙ ካላነበባችሁ እመኑኝ ያ ሰው ብዙ ጥያቄዎችን ሲሰራ አእምሮ ሻርፕ ሊሆን ይችላል። ነገሮችን አሊያም ጥያቄዎችን የሚረዳበት አንደርስታንድ ከፍ ሊል ይችላል። ነገር ግን አንዳንድ ጥያቄዎችን ሚስ ያደርጋል። ቢኮዝ ያ ጥያቄ ሲሰራ እዛ ጥያቄ ላይ ያሉትን ኤሪያዎች ብቻ ነው አሊያም እዛ ጥያቄ የያዛቸውን ኤሪያዎች ብቻ ነው ከቨር የሚያደርገው፣ ሌሎችን ኤሪያዎች ከቨር አያደርግም ማለት ነው። ስለዚህ ብዙ ጥያቄ ሰራ ማለት ያን ፈተና ጥሩ ውጤት ያመጣል ማለት አይደለም። አይኖ ጥሩ ውጤት ሊያመጣ ይችላል፣ ግን የማያውቃቸው ኮንሰፕቶች ሲመጡ ግር ይለዋል። በተቻላችሁ አቅም እነዚህ ነገር ባላንስ ለማድረግ ሞክሩ። እስከ ጥግ ድረስ አንብቡ፣ እስከ ጥግ ድረስ ደግሞ ብዙ ጥያቄ ስሩ። ይሄ ሁለት አድቫንቴጅ አለው እናንተ። የመጀመሪያውና አንደኛው ነገር ቀደም እንዳልኳችሁ አእምሯችሁን ሻርፕ ያደርግላችኋል። ጥያቄ ስትሰሩ በተለያዩ ዳይሜንሽኖች ለማየት ይጠቅማችኋል። እስቲ ከዚህ በፊት ማትሪክ ላይ የተፈተኑ ተማሪዎችን ሽት እዩ አሊያም ፔፐሮችን ለማየት ሞክሩ። የማትሪክ ጥያቄዎችን አንድ ጥያቄ ተመልከቱ፣ ከዛ ኔክስት ላይ ያለውን ጥያቄ ተመልከቱ። ከአንድ ዩኒት ተመሳሳይ የሆነ ጥያቄ ነው የሚወጣው፣ ነገር ግን የሚወጣበት ጥያቄ ዳይሜንሽን አሊያም አቅጣጫ የተለየ ይሆናል። ስለዚህ በደንብ ጥያቄ ሰርታችሁ በደንብ አንብባችሁ ስትፈተኑ አእምሯችሁ ይህን ነገር አናላይዝ ያደርጋል አሊያም አንደርስታንድ ያደርጋል። ለመስራት ቀላል ነው የሚሆነው። ቢኮዝ ብዙ ጥያቄዎችን ሰርታችኋል፣ ብዙ አንብባችኋል። ስለዚህ አእምሯችሁ ጥያቄውን የሚያይበት አሊያም የሚመለከትበት መንገድ ለየት ያለ ይሆናል። በተለያዩ ዳይሜንሽኖች ያን ጥያቄ አሊያም ያን ነገር ሶልቭ ለማድረግ ይጠቅማችኋል። የመጀመሪያው ጥቅም ይሄ ነው። ሁለተኛው ነገር ደግሞ ብዙ አጥንታችሁ ብዙ ጥያቄ የምትሰሩ ከሆነ ከሚባለው በላይ ራሳችሁን ምን ላይ እንዳላችሁ ለማየት ያስችላችኋል። ማለትም በደንብ አንብባችሁ ብዙ ጥያቄዎችን የምትሰሩ ከሆነ ኦኬ እዚህ ዩኒት ላይ ጠንካራ ነኝ፣ እዚህ ዩኒት ላይ ደካማ ነኝ፣ ይህን ነገር በደንብ አውቄያለሁ፣ ይህን ነገር ደግሞ በደንብ አላወኩም ብላችሁ ራሳችሁን ሰልፍ ቼክ ለማድረግ ይጠቅማችኋል ማለት ነው። ስለዚህ እነዚህን ነገር ለማድረግ ሞክሩ። ትረስት ሚ ከሚባለው በላይ በደንብ አድርገው ይጠቅማችኋል አሊያም ይረዳችኋል። ሶስተኛውና ወሳኙ ነገር ብዬ ማስበው ሳይኮሎጂካሊ ሬዲዮ ነው። ስትሄዱ የመታችሁ ድንጋይ ስትመለሱም የሚመታችሁ ከሆነ ምናልባት ድንጋዩ ማን እንደሆነ ራሳችሁን ጠይቁ። ፈጣሪ አሊያም እግዚአብሔር ለእናንተ ሌላ ተጨማሪ ድር አሊያም ተጨማሪ ኦፖርቹኒቲ ሰጥቷችኋል። ይህን ኦፖርቹኒቲ ደግሞ መጠቀም ያለባችሁ እናንተ ናችሁ። ሌላ ሰው ማንም መጥቶ አይጠቀምላችሁም። ስለዚህ የተሰጣችሁን ሁለተኛ እድል አሊያም ሁለተኛ ኦፖርቹኒቲ በደንብ አድርጋችሁ ተጠቀሙበት። ይሄን ኦፖርቹኒቲ ደግሞ በደንብ አድርጋችሁ የምትጠቀሙበት የመጀመሪያው ነገር እንዳልኳችሁ ሪስፖንሲቢሊቲ ስትወስዱ፣ ሁለተኛው ነገር በደንብ ስታጠኑና ብዙ ጥያቄዎችን ስትሰሩ ነው። ሶስተኛው ነገር ደግሞ ራሳችሁን ሳይኮሎጂካሊ በደንብ አድርጋችሁ ስታዘጋጁ ነው። በአንድ ወቅት ታላቁ ቦክሰኛ መሐመድ አሊ እንዲህ ብሎ ተጠይቆ ነበር። ሁል ጊዜ መሐመድ አሊ ወደ ቦክስ ሪንጉ ከመግባቱ በፊት ከሱ ጋር የሚወዳደረውን አሊያም ፋይት የሚያደርገው ሰው እቤት ድረስ በመሄድ ያን ሰው የሚያሸማቅቅ ስድብ ይሰድበው ነበር፣ ዲስከሬጅ ያደርግ ነበር እና በአንድ ወቅት ይህን ተጠይቆ ነበር። ለምንድን ነው ተጋጣሚዎችን የምትሰርባቸው ዲስከሬጅ የምታደርጋቸው ተብሎ ሲጠየቅ መሐመድ አሊ የመለሰው መልስ ይህን ነበር። ያ ተጋጣሚ ከኔ አካል ግዙፍ ሊሆን ይችላል አሊያም ጠንካራ ቦክሰኛ ሊሆን ይችላል፣ ወይም ከዚህ በፊት ብዙ የሆኑ ውድድሮችን አሸንፈው ሊሆን ይችላል። ነገር ግን ከግጥሚያው በፊት እኔን ማሸነፍ እንደማይችል ዲስከሬጅ ካደረኩት ሳይኮሎጂካሊ በደንብ አድርጌ ከመታወት ያ ሰው ምንም ያህል ጠንካራ ቢሆን ብዙ ጊዜ ትሬዲንግ ቢያደርግም ብዙ ጨዋታዎችን አሸንፈው ቢሆንም እዛ ሪንግ ውስጥ ግን ለእኔ እጁን መስጠቱ አይቀርም ብሎ ነበር። ምክንያቱም ምንም ያህል ጠንካራ ቢሆን ሳይኮሎጂካሊ ግን እንደማይችል ከተናገረውና አሊያም እንደማያሸንፍ ከተነገረው ያ ቦክሰኛ አያሸንፈኝም ብሎ ተናግሮ ነበር። ስለዚህ ልላችሁ የፈለግኩት ነገር እናንተም ቢሆን ሳይኮሎጂካሊ ሬዲዮ ነው። እስቲ ለትንሽ ቀን ከሶሻል ሚዲያው ገለል በሉ። 12ኛ ክፍሎች ላይ ሪሚዲያል ተማሪዎች ላይ የሚቀልዱ ኮንተንቶችን አትዩ። እስፔሻሊ አሁንም አንተስ አታልፍም ከሚሉ ሰዎች ራቁ። ሳይኮሎጂካሊ ሬዲዮ ነው። ነገር ግን ይህን ነገር አድርጋችሁ
ሳይኮሎጂካሊ አሁንም እወድቃለሁ ብላችሁ የምታስቡ ከሆነና በራሳችሁ የማትተማመኑ ከሆነ እመኑ መውደቃችሁ አይቀርም። በሌላ አባባል ቆንጆ ምግብ ኩክ አድርጋችሁ አሊያም ሰርታችሁ በቆንጆ ፕሌት ላይ አሊያም በቆንጆ ሳህን ላይ አስቀምጣችሁት ያን ምግብ እንዴት መብላት እንዳለባችሁ ካላወቃችሁ የሰራችሁት ነገር በሙሉ በዜሮ ነው የሚባዛው። ስለዚህ ሪስፖንሲቢሊቲ ወስዳችሁ ችግሮቻችሁን ለይታችሁ በደንብ አድርጋችሁ ሬዲ ሆናችሁ ብዙ ጥያቄዎችን ሰርታችሁ ብዙ ዩኒቶችን ከበር አድርጋችሁ ነገር ግን ሳይኮሎጂካሊ ሬዲ ካልሆናችሁ አሊያም በራስ መተማመናችሁን ካልገነባችሁት እመኑ ይሄኑ ነገር በዜሮ የምታጣፉት ነው የሚሆነው። ስለዚህ በተቻላችሁ አቅም እነዚህ 3 ነገሮች በደንብ አድርጋችሁ ተጠቀሙባቸው፣ ይረዳችኋል። ቅድም ቃል በገባሁላችሁ መሰረት አንድ የቴሌግራም ቻናል ሪኮመንድ ላድርጋችሁ። እዚህ የቴሌግራም ቻናል ላይ የተለያዩ የሆኑ ሞጁሎችን የተለያዩ የሆኑ ለሪሚዲያል የሚያዘጋጃችሁ ጥያቄዎችን ልታገኙበት ትችላላችሁ። የቴሌግራም ቻናሉ @ተስፋ ጀነሬሽን ይባላል። ዲስክሪፕሽን ላይ አስቀምጥላችኋለሁ አሊያም የኮሜንት የመጀመሪያ ሳጥን ላይ ሊንኩን አስቀምጥላችኋለሁ። እሱን በመጫን በመሄድ የተለያዩ የሆኑ ጥያቄዎችን እንዲሁም የተለያዩ የሆኑ ሞጁሎችን እና ሃንዳውቶችን ማግኘት ትችላላችሁ። ወይም ቴሌግራም ላይ @ተስፋ ጀነሬሽን ብላችሁ ብትገቡ ልታገኙ ትችላላችሁ። ለማንኛውም ለሁላችሁም የሪሚዲያል ተማሪዎች በሙሉ ጉድ ላክ አሊያም መልካም እድል ይሁንላችሁ ብያለሁ።